በዓለም ዋንጫ ራሱ ላይ ግብ በማስቆጠሩ ምክንያት የሞት ፍርድ የተፈረደበት አሳዛኝ ተጫዋች። አስገራሚ የእግር ኳስ ታሪኮች ፓርት 2። በፓርት 1 እንግዲህ ኳስ ሳይችል እንግሊዝ ፕሪሚየር ሊግ ድረስ መጫወት ስለቻለው ተጫዋች አሳይቻችኋለሁ። ቪዲዮን ከታች አስቀምጥላችኋለሁ። እንደዚህ አይነት ስፖርታዊ መረጃዎችን የምትፈልጉ ከሆነ ፎሎ ማለት እንዳትረሱ። አንድሬስ ኤስኮባር ይባላል። 27 ዓመቱ ሲሆን ለ1994 አሜሪካ ላዘጋጀችው ዓለም ዋንጫ ሀገሩን ኮሎምቢያን ወክሎ ወደ አሜሪካ ያቀናል ማለት ነው። አሜሪካ ያዘጋጀችው የዓለም ዋንጫ ደረሰና ኮሎምቢያ ከሮማኒያ ከስዊዘርላንድ እንዲሁም ደግሞ ከአዘጋጅ ሀገሯ ዩናይትድ ስቴትስ ጋር በምድብ 1 ተመደበች ማለት ነው። በሰዓቱ ኮሎምቢያ ላይ አደንዛዥ እጽ ዝውውርና እንዲሁም ደግሞ የቢቲንግ ጉዳይ እጅግ በጣም ጣራ የነካበት ጊዜ ስለነበረ ከማንኛውም ዓለም ዋንጫውን ከተሳተፉ ሀገራቶች በላይ የኮሎምቢያ ብሔራዊ ቡድን እጅግ በጣም ከፍተኛ ጫና ውስጥ ገብቶ ነበር ወደዛ ዓለም ዋንጫ ያቀን ነው። የዓለም ዋንጫውን የመጀመሪያ የምድብ ጨዋታውን ኮሎምቢያ ከሮማኒያ ጋር ታረግና ሽንፈት ታስተናግዳለች። የምድብ ሁለተኛው ጨዋታ እንግዲህ ከአሜሪካ ጋር ነበር፣ ማለትም ከአዘጋጅ ሀገሯ ዩናይትድ ስቴትስ ጋር ነበር ኮሎምቢያ የምታረገው። ማለትም ግዴታ ማሸነፍ ነበረባት ኮሎምቢያ ወደ ቀጣዩ ዙር ለማለፍ። መከረኛው ጨዋታ ተጀመረ። በ35ኛው ደቂቃ ላይ እንግዲህ አሜሪካዊው ተጫዋች ጆን ማርክስ ያሻማው አደገኛ ኳስ ነበረ። እሱን ኳስ ለመከላከል ለማውጣት ሲል እንግዲህ ኤስኮባር ታክል ይወርዳል። ከዛ በኋላ እንግዲህ ኳሱን ይነካውና ኳሱ ይገባል፣ ራሱ ላይ ያስቆጥሯል። ያው ግብ ጠባቂውም ኳሱን ለማውጣት እየሮጠ ስለነበር ማለት ነው። ኮሎምቢያም እንግዲህ ጨዋታውን ሳታሸንፍ ትቀርና ወደ ቀጣዩ ዙር ሳታልፍ ትቀራለች ማለት ነው። የሀገሬው ሕዝብ እንግዲህ በኮሎምቢያ ብሔራዊ ቡድን ብዙ ጠብቆ ስለነበረ በውጤቱ አዝኗል። ነገር ግን ማንም ይህ ነገር እስከ ሞት እንደሚያደርስ አልገመተም ነበር። በዓለም ዋንጫው እንግዲህ በራሱ ላይ ግብ ያስቆጠረው ኤስኮባር ዓለም ዋንጫው ከተጠናቀቀ በኋላ ከድብርት ስሜት ለመውጣት ከቤተሰቦቹና እንዲሁም ከጓደኞቹ ጋር በአንድ ባር ውስጥ እየተዝናና ነበረ። ተዝናንቶም ከጨረሰ በኋላ እንግዲህ ጓደኞቹና ቤተሰቦቹን ተሰናብቶ ወደ መኪናውን ፓርክ ወዳረገበት ቦታ ይሄዳል። መኪናውን ፓርክ ያደረገበት ቦታ ላይ ሲደርስም እንግዲህ ብቻውን ነበር መኪናው ጋር የሄደው። ሲደርስ 3 ሰዎች ያገኙታል። 3ቱም ሰዎች ጋር እንግዲህ ከተጫጫው በኋላ ኤስኮባር ላይ ተኩስ ይከፍቱበታል ማለት ነው። በኤስኮባር ሰውነት እንግዲህ 6 ጊዜ የተለያየ ቦታ ላይ ነበር የተኮሱበት። ፖሊስም እንግዲህ ከዛ በኋላ እንዳረጋገጠው ከሆነ ተኳሹ እንግዲህ እየተኮሰ በነበረበት ሰዓት ጎል 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 እያለ ነበረ። 6 ጊዜ ማለት ነው ጎል ጎል እያለ የተኮሰበት። 3ቱም ነፍሰ ገዳዮች አመለጡ። ኤስኮባርንም እንግዲህ ወደ ሐኪም ቤት ቢወስዱት ኦሬዲ ህይወቱ አልፎ ነበረ። በኮሎምቢያ እግር ኳስ ታሪክ እንግዲህ እጅግ በጣም የሚያሳዝነው ታሪክ ተፈጸመ ማለት ነው። ከቀናት በኋላም እንግዲህ የኮሎምቢያ ብሔራዊ ቡድን ተጫዋቹ ኤስኮባር ላይ ተኩሶ የገደለበትን ዋነኛው ተኩሶ የገደለበትን ሁምቤርቶ የተባለውን ፖሊስ መያዙን አስታወቀ። ወዲያውኑ ደግሞ ከቀናት በኋላ ሌሎቹም ተባባሪዎቹ ሁለቱም ተያዙ። 3ቱም እንደምትመለከቱት እንግዲህ ተመሳሳይ መልክን ያላቸው፣ ፖሊስም ሲያጣራ 3 ወንድማማቾች እንደሆኑም ይፋ ይደረጋል። 3ቱም ወንድማማቾች እንግዲህ ታዋቂ የአደንዛዥ እጽ አዘዋዋሪ ነበሩ። ኤስኮባርንም የገደሉበትን ምክንያት ሲናገሩ እጅግ በጣም ብዙ ብር በቢቲንግ መድበው ነበረ ኮሎምቢያ ታሸንፋለች ብለው። ነገር ግን የኤስኮባር ራሱ ላይ ያገባው ጎል ያንን ብር እንዲያጡ ስላደረጋቸው ነው እንግዲህ ተኩሰው የገደሉት ማለት ነው። በእግር ኳስ ዓለም እንግዲህ ከታዩ እጅግ በጣም አሳዛኝ ታሪኮች መካከል አንደኛው የዚህ ልጅ ታሪክ ነበረ። እንደዚህ አይነት ስፖርታዊ መረጃዎችን የምትፈልጉ ከሆነ የአቢሲኒያ ስፖርት ቲክቶክ ቻናልን ፎሎ ማለት እንዳትረሱ።